ምን ያክል ወንዶች ቢያንስ በቀን ይጠይቁሻል እንደዚህ ግንኙነት ያደርጋሉ ካንቺ ጋር? ያው እንደ እንትኑ እንደ ቀኑ ነው ማለት አንዳንዴ 3 4 አለ፣ አንዳንዴ ደግሞ እስከ 5 አለ። በጣም ብዙ አይነት ወንዶች አሉ ምናምን። ያው አንዳንዱ ወንዶች ይረዳሉ እንደዚህ ምንም ሳያደርጉ ምናምን ብር የሚሰጡ አሉ። ያው አንዳንዶቹ ደግሞ እንደዚህ እንትን ብር የማይሰጡ የማይከፍሉ አሉ፣ የሚደበድቡ አሉ። ብዙ አይነት ወንዶች አሉ። ክቡራን የዩቲዩብ ቤተሰቦቻችን ዛሬም እንደተለመደው ለእናንተ ትምህርታዊ አዘል የሆኑ ፕሮግራሞችን ይዘን መጥተናል። ይሄም ምንድነው ሴተኛ አዳሪ የሆኑ ሴቶችን እንጠይቃለንና በጥያቄያችንም ያው የሚመከር አይነት ስራ አይደለምና ምንድነው ነባራዊ ሁኔታ ምን ላይ ነው ያሉት የሚለውን ከአንዲት ልጅ ጋር ቆይታ ስለምናደርግ ከሷ የተለያዩ ትምህርቶችን እንወስዳለን ብዬ ተስፋ አደርጋለሁ። ለሌሎችም በዚህ ስራ ላይ የተሰማሩት ምን ይመስላል የሚለውን እንጠይቃለን። በጣም በብዛት ተንሰራፍቶ የሚገኝ ስራ ነውና ሰሚትም አካባቢ ሰሞኑን እንደውም እንደ ፋሽን መሆኑን ታውቃላችሁና ይህንን በዚህ ስራ ዘርፍ የምትሰማር አንዲት ሴት ጠይቃለሁ። አብራችሁን ቆዩ። እስኪ በመጀመሪያ ራስሽን አስተዋውቂ። ቤቴልሄም እባላለሁ። የመጣሁት ከሐዋሳ ነው። ከሐዋሳ ነው የመጣሽው? በጣም ደስ ይላል። እና በምን ስራ ነው የተሰማራሽው? ወደዚህ ከመጣሽ ኋላ ቆይተሻል ወይስ የመጀመሪያሽ ነው ወይስ ከዚህ በፊት መጥተሽ ታውቂያለሽ? የመጀመሪያ ነው። ያው ስራዬም በወሲብ ንግድ ነው መሰራው። ኦኬ፣ በወሲብ ንግድ ነው የተሰማራሽው ማለት ነው። እና በዚህ ስራ ምን ያክል ጊዜ ቆይተሻል? ቢያንስ 5 አመት ምናምን። 5 አመት በጣም ረጅም ጊዜ ነው። በ5 አመት ውስጥ ያው ብዙ ውጣ ወረዶች ይኖራሉ። ይሄ ስራ ያው እንደሚታወቀው እንደሌላ ስራ አይደለም። በጣም ሪስክ ያለበት ስራ ነው። ራስን አሳልፎ መስጠት በጣም ከባድ ነገር ስለሆነ እንዴት በመጀመሪያ ወደዚህ ስራ እንደገባሽ ልትነግሪኝ ትችያለሽ? አዎ ያው በቤተሰብ ምክንያት ነው። በጣም ድሃ ናቸው ቤተሰቦቼ ምናምን። ትምህርቴን አቁሜ ምናምን ነው ወደዚህ ስራ የገባሁት። ኦኬ፣ ድሃ ናቸው ምናምን ስትይ ያው እውነት ለመናገር አብዛኛውን ኢትዮጵያዊ ቤተሰብ የድሃ ቤተሰብ ልጆች ነን። ግን ያው ድሃ ናቸው ስትይ ምን ለማለት ፈልገሽ ነው? የትምህርት ዕቃ ለመሟላት ምናምን ነው ወይስ እንዲሁ ዝም ብሎ ድህነት ሲባል ግልጽ አድርግልኝ እስኪ። ያው ቤተሰብ እናትና አባቴ መስማማት አይችሉም እና አሁን ላይ ተለያይተዋል። በዛ ምክንያት ነው ወደዚህ ስራ የገባሁት። ትምህርቴን መማር አልቻልኩም። ኦኬ፣ ከስንተኛ ክፍል ነበር ያቋረጥሽውና ወደዚህ ስራ ልትገቢ የቻልሽው? ከ9ኛ ክፍል። በጣም ያሳዝናል። እና በዚህ ምክንያት ነው በቃ ወደ ወሲብ ንግድ የገባሽው ማለት ነው? እስኪ ትንሽ ያብራራሽ ብታወሪኝ ደስ ይለኛል። አዎ፣ ምክንያቱም ያግዘኝ ምናምን የሚረዳኝ ቤተሰብ ስለሌለኝ አማራጭ ሳጣ ነው ወደዚህ የገባሁት። ያ ማለት 9ኛ ክፍል ማለት ገና በጣም ታዳጊ ገና አንድ ፍሬ ልጅ ነሽ። ያው የ9ኛ ክፍል ተማሪ ማለት ያው 15 ወይ 16 አመት ቢሆን ነው። እና ጓደኛ ፍቅረኛ ሳይኖርሽ እንደዚህ ከሆነ በጣም ይከብዳል። ያው አብዛኞቹን ስናይ እውነት ለመናገር በወሲብ ንግድ የሚሰማሩ ሰዎች ወይ አግብቶ የፈቱ በትዳራቸው ደስተኛ ያልሆኑ ደግሞ በጣም ብዙ እንዲህ አተራማሽ ምናምን የሆኑ ናቸውና ያንቺ ከሌሎች አንፃር ስናይ በድህነት ብቻ በመሆኑ በጣም ያሳዝናል። አንዳንድ ጥያቄዎችን በዚህ ቆይታሽ ያው ብዙ ነገር ያጋጥምሻል ብዬ አስባለሁና የተወሰኑ ጥያቄዎችን ልጠይቅሽና በዚህ ስራ የገጠሙሽ ፈተናዎች ወይም ተግዳሮቶች ምን ይመስላሉ? እስኪ ትንሽ አጫውቺኝ። ያው በጣም ይከብዳል። በጣም ብዙ አይነት ወንዶች አሉ ምናምን። ያው አንዳንዱ ወንዶች ይረዳሉ እንደዚህ ምንም ሳያደርጉ ምናምን ብር የሚሰጡ አሉ። ያው አንዳንዶቹ ደግሞ እንደዚህ እንትን ብር የማይሰጡ የማይከፍሉ አሉ፣ የሚደበድቡ አሉ። ብዙ አይነት ወንዶች አሉ እና ብዙ ፈተና አለው። ከባድ ነው። በጣም ከባድ ነው፣ ያሳዝናል። እና ከዚህ ስራ መች ልትወጪ ያሰብሽ? እስኪ ብታጋሪ። አሁን ላይ እንኳን እኔ እንጃ አላቅም፣ ግን ያው አሁን በወጣ ደስ ይለኛል። የሚያግዘኝ ሰው ምናምን ቢኖር ደስ ይለኛል፣ ግን ያው አላሰብኩበትም፣ አላቅም። ማለት ያው
5 አመት ነው ያልሽኝ። 5 አመት ትንሽ ጊዜ አይደለምና እንዴት ነው ግን አሁን ለምሳሌ በ5 አመት ውስጥ እውነት ለመናገር በወሲብ ንግድ የተሰማሩ ልጆች በጣም ብዙ ብር የሚያገኙ ምናምን አለ። ያው በወሬ ስሰማ እንደዛ ነውና እውነት እንደሚወራው በጣም ገንዘብ ይገኝበታል? አይ አይደለም። ያው ራስን ለማኖር ነው እንጂ ይሄን ያክል እንደሚወራው አይደለም። በጣም በጣም ከባድ ነው። ብዙ ብር የለውም። እሺ አሁን ለምሳሌ ከተለያዩ ወንዶች ጋር በአንድ ቀን ያው ስራ እስከሆነ ድረስ ምን ያክል ወንዶች ቢያንስ በቀን ይጠይቁሻል እንደዚህ ግንኙነት ያደርጋሉ ካንቺ ጋር? ያው እንደ እንትኑ እንደ ቀኑ ነው ማለት አንዳንዴ 3 4 አለ፣ አንዳንዴ ደግሞ እስከ 5 አለ። ኦኬ ስለዚህ ቢያንስ ያው ብዙ ከሆነ ያው ገንዘብ ከሌላ ስራ ያው ኮምፔር ስናደርገው የተሻለ ነው ብዬ አስባለሁና 5 አመት ሰርተሽ አሁን ካልወጣሽ እስኪ መቼ ልትወጪ ትችያለሽ? እንደዚህ አይነት ጥያቄዎችን የምጠይቅሽ ማለት ሌላ ስራ ምንም አይነት ቢዝነስ ይሁን ግን ገንዘብ ላይ ምናምን ነው ሰው ሊሰራ የሚችለው። ግን የወሲብ ንግድ ሲሆን ደግሞ በራስ ላይ በገዛ ስጋ ላይ ምናምን ስለሆነ በጣም ሪስክ ስላለው ነው እንደዚህ ሌሎች ወደዚህ ነገር እንዳይገቡ ከመፈለግ አንፃርና ለነሱም ትምህርት ይሆናል በማለት የተነሳ 5 አመት ሰርተሽ ካልወጣሽ እንዴት ነው ማለት በጣም ከባድ ነው ብዬ አስባለሁና 5 አመት በጣም አልበዛም? በጣም በስቷል። በእርግጥ ግን ያው መውጣት እፈልጋለሁኝ እኮ ግን እንዲህ የሚያግዘኝ ሰው ምናምን ቢኖር ለመውጣት ዝግጁ ነኝ። አሁንም በጣም የሚያስጠላው ስራ ፈልጌ አይደለም የምሰራው። ኦኬ ያው ለሌሎችም ትምህርት እንዲሆን ለሌሎች ሴቶች አሁን በወሲብ ንግድ የተሰማሩ አሉ ገና ጀማሪዎች እንዲሁም ገና ያልገቡ ያው ራስን አሳልፎ መስጠት ነው እንጂ ይሄን ያክል ወይ ጉልበታቸውን ጊዜያቸውን ስላልሆነ እንደ ቀላል ቢዝነስ አድርጎ ለሚያዩ ሴቶች ገና ወደ ኢንዱስትሪ ላልገቡትም ጭምር ምን ትመክሪያለሽ? በመጀመሪያ ወደዚህ ስራ ባይገቡ አሪፍ ነው ብዬ ነው የማስበው። ያው ግን አማራጭ ካጡና ከገቡ በጣም ትልቅ ጥንቃቄ ያስፈልጋል። ቢጠነቀቁ ኮንዶም ቢጠቀሙ እና ብዙ መጠጥ ባይጠጡ አሪፍ ነው ብዬ ነው የምመክረው። ይሄንን ሀሳብ እኔ አሁን ያነሳሁት ለምንድነው አዲስ አበባ በጣም ይሄ ነገር ተንሰራፍቶ ታይቷል። እንዲሁም ደግሞ በክፍለ ሀገርም በፊት እንደውም አዲስ አበባ ላይ ነበር አሁን በጣም በደንብ የሚታወቀው ከክፍለ ሀገር መጥተው ምናምን፣ ግን አሁን ክፍለ ሀገርም በጣም ይሄ ነገር እስከ ሰፈር ውስጥ ለውስጥ ድረስ እንደበዛ ነው አሁን መረጃዎች እያሳዩ ያሉት። ሰሞኑን ደግሞ ቲክቶክ ላይ ምናምን እንደምናየው ከሆነ ሰሚት አካባቢ ከክፍለ ሀገር መጥተው ብዙ ልጆች በዚህ ቢዝነስ እንደተሰማሩ ያሳያል። ቤቲ በጣም አመሰግናለሁ። በመጨረሻ የምትዩ መልእክት አለ ለሁሉም ለኢትዮጵያውያን ህብረተሰብ በወሲብ ንግድ ብቻ ለተሰማራም ሳይሆን አጠቃላይ ለወጣቶች የምትዩ ነገር ካለ ንገሪንና በዚህ ሀሳባችንን እንቋጫለን። ያው በመጀመሪያ አመሰግናለሁ። እኔ የምለው ያው ሴቶች በእድሜያችሁ አትጫወቱ፣ በቃ አለ አይደል፣ ተጠንቀቁ። ከዚህም ብችሉ ወደዚህ ስራ አትግቡ ነው የምለው። አመሰግናለሁ። እሺ አመሰግናለሁ ቤቲ። ክቡራን የዩቲዩብ ቤተሰቦቻችን የዛሬ ከቤቲ ጋር ያለን ቆይታ ይሄንን ይመስላል። ቀጣይ ትምህርታዊ በሆኑ መልእክት እስከምንመጣ ድረስ ቸር ሰንብቱ እያልኩ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ላይክ ሼር እንድታደርጉ ዘንድ ትብብሬን ጠይቃለሁ። ባይ ባይ፣ ደህና ቆዩ።